ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ። ጤና ይስጥልን የተከበራችሁና የተወደዳችሁ የግሎባል ፋክት ቤተሰቦች፣ በዛሬው ዝግጅታችን ከዛሬ 130 ዓመት በፊት በአድዋ ተራሮች ላይ የተደረገውን የነጻነት ተጋድሎና ለመላው የአፍሪካ ጥቁር ሕዝቦች ኩራት የሆነውን የአድዋ ድል በጥቂቱ ልናስታውሳችሁ ወደናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከ1876 እስከ 1877 ዓመተ ምህረት በርሊን ላይ የተሰበሰቡት ወራሪ ቀኝ ገዢዎች አፍሪካን መከፋፈል ጀመሩ። ኢትዮጵያ ለጣሊያን ደረሰቻት። የጣሊያን መንግስት ለወረራ የሚያስችለውን ወታደራዊ ዝግጅትና በኋላ ላይ ለጦርነቱ ምክንያት የሆነውን የውጫሌን ውል ከንጉስ ሚኒሊክ ጋር ተፈራረመ። ይህ በ1881 ዓመተ ምህረት ከውጫሌ ከተማ ግርጌ ከአምባሰል ተራራ ስር ይስማ ንጉስ ከተባለ ቦታ ላይ የተፈረመው ውል በአጠቃላይ 20 አንቀጾች ያሉት ሲሆን አንቀጽ 17 ግን የተለየ ነበር። የጣሊያንኛው ትርጉሙ ሆን ተብሎ የተዛባ የኢትዮጵያ ሉዓላዊነት የማያከብር ነበር። በአማርኛ የተጻፈው ኢትዮጵያ ከአውሮፓ መንግስት ጋር የምታደርገውን ግንኙነት በኢጣሊ መንግስት በኩል ማድረግ ትችላለች የሚል ሲሆን በኢጣሊያንኛ የተጻፈው ደግሞ የኢትዮጵያ መንግስት ከአውሮፓ መንግስት ጋር የሚያደርገው ግንኙነት በኢጣሊ መንግስት በኩል ብቻ ነው የሚል አስገዳጅ ነበር። ንጉስ ሚኒሊክም የተዛባው ትርጉም እንዲስተካከል በተደጋጋሚ ቢወተውቱም የወረራ ፍላጎት የነበረው የኢጣሊ መንግስት አሻፈረኝ አለ። ንጉስ ሚኒሊክ ውሉን እንደማይቀበሉት በማሳወቅ ቀደው ጣሉት። የጣሊያን መንግስት ጦርነት እንደሚከፍት ተናገረ። እቴጌ ጣይቱ ሴት ነኝ፣ ጦርነት አልወድም፣ በሀገር ሉዓላዊነትና በነጻነት ከመጣ ግን ጦርነቱን ነገ ማድረግ ትችላለህ በማለት የጣሊያን መንግስት መልእክተኛን ሸኙት። አይቀሬው የነጻነትና የሉዓላዊነት ጦርነት ታወጀ። በመቶ ሺዎች የሚቆጠሩ የኢትዮጵያ የገበሬ ጦር ሀገሩን ከወረራ ለመከላከል ነጻነቱን ለማስከበር ወደ አድዋ ተራሮች ተመመ። ከ130 ዓመት በፊት በዛሬው ዕለት የካቲት 23 ቀን ከጠዋቱ 11 ሰዓት ግድም ጦርነቱ ተጀመረ። በዘመናዊ መንገድ ሰልጥኖና ታጥቆ ከመጣው የኢጣሊያን ጦር ጋር ለ5 ሰዓት ያክል ከባድ ውጊያ ተደረገ። ረፋድ ላይ ለነጻነትና ለሉዓላዊነት የሚታገለው የኢትዮጵያ ገበሬ ጦር ድል ተቀዳጀ። የወራሪውን ጦር እየመራ የመጣው ጀነራል አርበርቶኒ ተማረከ። የጦሩ ዋና አዛዥ በሽንፈት ከተበተነው የጣሊያን ጦር ጋር ሸሸም። እነዚያ የአፍሪካ ሕዝብ ትልቅ ጥቁር ትል እንጂ ሰው አይደለም ያሉት በጥቁር ተሸነፉ። በእምዬ ምኒልክ መሪነት በእቴጌ ጣይቱ አበረታችነት በኢትዮጵያውያን የአንድነት ተጋድሎ የተገኘው የአድዋ ድል የዓለም መነጋገሪያ ሆነ። ለኢትዮጵያውያን የነጻነትና የሉዓላዊነት ቀን ታወጀ። ለአፍሪካ ጥቁር ሕዝቦች የኩራት ታሪክ ተመዘገበ። ለዚህ ዘመን የነጻነት ታጋዮች፣ የአንድነትና የሀገር ክብር ተቆርቋሪዎች ደግሞ ዳግም የአድዋ ድልን እንድትቀዳጁ በመመኘት የዛሬ ዝግጅታችንን እዚህ ላይ እንቋጫለን።